መልሶ ልጅ ላንቺ የሚሰጥሽ ከዚህ በላይ ወጨቀጭቂኝ ደስ ይለኛል። እሺ ቢያንስ ጀርባዬ ላይ ያስኩትን አግዥኝ እንጂ ደክሞኛል እኮ። ማን እኔ ሀናንኝ የምሸከመው? አላደርገውም፣ ራስሽ ተሸከሚ። እኔ እኮ እስከ 4 አመት ድረስ ተሸክሜሻለሁ በወገቤ። እሱ ግዴታሽ ስለነበረ ነው። ያንቺስ የባሰ ነው። እንዴ ሀና ይሄን ሰፈር ታውቂዋለሽ እንዴ? አላውቀውም። ጓደኛዬ ጋር መጥቼ እኮ እናቷ ከገጠር ስለሚመጡ የሆነ የደስታ ዝግጅት እያዘጋጀን ነበር። ኦ ደስ ሲል። እናት ሀብታም ናቸው ማለት ነው። እናት እኮ መኖሯ ብቻ በቂ ነው ነው ብለሽ ነው? ለሰው ልጅ ከእናት በላይ ሀብት ነው የሚያስፈልገው። ይሄን አላምንበትም። የቆሙት እናትሽ ናቸው ደግሞ በጣም ቆንጅዬ ናቸው። አረ አይደለችም። የሆነ የሚረዳ ሰው ነበር ቤቱን ልታሳ